ውጡ፣ ተዝናኑ። ይህች ዓለም እንደሆነ በማናውቀው ሰዓት ቅጽበት ምን እንደሚፈጠር አናቅምና ነገን ትተን ንውጡና ተዝናኑ። ይህች ዓለም እንደሆነ በማናውቀው ቅጽበት ምን እንደምንሆን አናቅምና ነገን ትተን ዛሬን እንኑር። አርቲስት ሰለሞን ተካልኝ ህይወቱ ከማለፉ ቀደም ብሎ በቲክቶክ ገጹ ላይ ያስተላለፈው መልእክት ነበር። ሰላም የዜና ቲዩብ ተከታታዮች እንደምን አላችሁ? ዛሬ በበርካቶች ዘንድ ተወዳጅነትን ማትረፍ የቻለውን ኑሮን በሀገር አሜሪካ ያደረገው ድምፃዊ ሰለሞን ተካልኝ ከዚህ ዓለም በድንገት ህይወቱ ማለፉ በርካቶችን አስደንግጧል። ከሰቦቹ ጀምሮ በርካታ ሙዚቃዎችን በመጫወት የበርካቶችን ቀልብ በመግዛት ተወዳዳሪ የሌለው ድምፀ መረዋው አርቲስት ሰለሞን ተካልኝ ትላንት በዕለተ ፋሲካው በሰላም ከቤተሰቦቹ ጋር አክብሮ በድንገት አመሻሽ አካባቢ ህመም እንደተሰማውና ወደ ሆስፒታል መሄድ ቢችልም ሳይታወቅ በድንገት ህይወቱ ማለፉ ተሰምቷል። ኑሮውን በአትላንታ ከተማ አድርጎ የነበረው ይህ አርቲስት ከሳምንታት በፊት በፍሎሪዳ ግዛት ክሌር ዋተር በተባለች ቢች ላይ ሆኖ በማህበራዊ ድረገጾች ባካፈለው ቪዲዮ ላይ ህይወት አጭር ናት ብሎ ተናግሮ ነበር። አርቲስቱ ቃል በቃል እንደተናገሩም አንዳንድ ህይወት አጭር ናትና ከፖለቲካውም ከማህበራዊ ህይወቱም ከጭቅጭቁም ከንዝንዙም ከሰላማዊ ህይወቱም ወጣ ብሎ ለተወሰነ ጊዜ ለተወሰኑ ቀናቶች ራስን ማዝናናት መንፈስን ያድሳል። እናም እኔ ከምኖርበት አትላንታ 10 ሰዓት መኪና ጉዞ ርቀት ላይ ከምትገኘው ፍሎሪዳ ቢች እንደሆነ ገልጾም ተከታዮች ውጡና ተዝናኑ፣ ይህች ዓለም እንደሆነ አጭር ናት በማለት ትምህርት አዘል አስተያየቱን መስጠቱ ደግሞ በርካቶችን አስገርሟል። አንዳንዴ ከፖለቲካውም ከማህበራዊ ህይወቱም ከጭቅጭቁም ከንዝንዙም ከሰላማዊ ህይወቱም ወጣ ብሎ ለተወሰኑ ቀናቶች ራስን ማዝናናት መንፈስን ያድሳል ብዬ አምናለሁ። ዓለም እንደሆነ በማናውቀው ሰዓት ቅጽበት ምን እንደሚፈጠር አናቅምና ነገን ትተን ዛሬ እንዝናና። አርቲስት ሰለሞን ሳይታመም በድንገት ህይወቱ ማለፉ በርካቶችን አሳዝኗል፣ አስደንግጧል። አርቲስት ሰለሞን ተካልኝ ከተዋጣላቸው ድምፀ መረዋ ዘፋኞች መካከል አንዱ ነበር። በ1970ዎቹ ወደድ ወደድ የተባለውን ዘፈኑን ሰለሞን ወደ እውቅና ያመጣው የመጀመሪያው ዘፈኑ መሆኑ በርካቶች ይመሰክራሉ። ከዚህ በኋላም ሰለሞን ሀገሩ ኢትዮጵያ ለቆ ኑሮውን አሜሪካን አገር ሎስ አንጀለስ ካደረገ በኋላም ሁሉም 00 የሚል ፖለቲካ አዘል ዘፈኑን ወደ አድናቂዎቹ ካደረሰ በኋላ ታዋቂነቱን አትርፏል። በእነዚህ ሙዚቃዎች ራሱን ያስተዋውቅ እንጂ በርከት ያሉ ዘፈኖች ወደ ተመልካች አድርሷል። ከነዚህ መካከል ተሰናበትኩሽ፣ የክትናት፣ በላልበልሃ፣ አዋጅ፣ እድል ነው፣ አይ ዘመንና ሌሎች ዘፈኖችንም ለአድናቂዎቹ ማድረስ ችሎ ነበር። ሰለሞን ተካልኝ ከተወዳጁ ሮሃ ባንድ ጋር በመሆንም በርካታ ዘፈኖችን እንሆ ማለት የቻለ ታላቅ አርቲስት እንደነበረ በርካቶች ያውቁታል። ከታዋቂው አርቲስት ብጻት ስዩም ጋር በመሆን ዘፈኖቹንም በመስራት ለህዝብ እንሆ ማለት የቻለ ድንቅ አቀንቃኝ ነበር። ታዲያ የአርቲስት ትላንት በድንገት ህይወቱ ማለፉ በርካቶችን አሳዝኗል። ለወዳጆቹ ዘመዶቹና ለአድናቂዎቹ መጽናናትን እየተመኘን በዚሁ ተሰናበትን። ወቅታዊና አዳዲስ መረጃዎች እንዲደርሳችሁ ዜና ቲዩብን ሰብስክራይብ፣ ሼር፣ ላይክ እንዲሁም ኮሜንት ማድረጋችሁን አትርሱም።